ሰላም ዛሬ በዚህ በአዲስ ስለ ጤናችን በሚል በኢትዮማን ስለ ጤናችን በሚል በአዲስ ፕሮግራም መጥቻለሁ እና እንግዲህ ብዙ ብቻቸውን የሚኖሩ ሰዎች በተለይ አረጋውያን በየትኛውም ዓለም የሚገኙ ማለት ነው። አረጋውያን በብዛት ብቻቸውን የሚኖሩ በስትሮክ ወይም ደግሞ በልብ ምት ድካም ተጠቅተው ይሞታሉ። በአመት ውስጥ በቀን ውስጥ እስከ 7 ሚሊዮን የሚደርሱ ሰዎች በዚህ በህርት አታክ ይሞታሉ ማለት ነው በዓለም ላይ እና የዚህ የህርት አታክ በጣም አደገኛ የሆነ ቀሳፊ በሽታ ነው። ግን በወቅቱ ከተደረሰበት የመከላከል ወይም ደግሞ ህይወትን የማዳን ሁኔታዎች በጣም ከፍተኛ ናቸው ማለት ነው እና እስቲ በዚህ ላይ ዛሬ ለመወያየት እንግዲህ ስትሮክ ከመምጣቱ በፊት ምልክቶች ይታያሉ። እነዛ ምልክቶች ከታዩ በኋላ በመጀመሪያው 5 ደቂቃዎች ውስጥ ምን ማድረግ አለበት? አንድ በተለይ ብቻውን የሚኖር ሰው ወይንም ረዳት አጠገቡ የሌለ ሰው ራሱን በራሱ እንዴት አድርጎ ጠብቆ ዶክተሮች ወይም ደግሞ ድንገተኛ እስከሚመጣ ድረስ ራሱን እንዴት አድርጎ የልብ ሴሎቹ ሳይሞቱ ራሱን ፌንት ሳይሆን ወይም ደግሞ ነፍሱን ወይም ደግሞ ህይወቱን ሳይሰጥ ከዛ በፊት እስከሚመጡ ድረስ እንዴት ራሱን ማቆየት ይችላል የሚለውን ዛሬ ለማየት እንሞክራለን ማለት ነው። ከዛ በፊት ግን እንዴት ነው ደግሞ የልብ ድካም ወይም ደግሞ የልብ መቆም ሊመጣ የሚችለውን ብለን በምናይበት ሰዓት በአብዛኛው የሚመጣው በደም ማስተላለፊያው ግድግዳ ላይ እንግዲህ ለብዙ ዘመናት የሚጠራቀሙ ስቦች ናቸው ማለት ነው። በዛ በግድግዳው ላይ ማለት ነው። እነዛ ስቦች የሞሉ መጨረሻ ላይ ያንን የልብ መተላለፊያውን ይዘጉታል ማለት ነው እና ለዚህ ነው ብዙ ጊዜ የሚመከረው ስፖርት፣ የሰውነት መቀነስ እና እንቅስቃሴ የሚመከረው ለዚህ ነው ማለት ነው። በዛ አማካኝነት ያንን ሁኔታዎችን ለማለት ይቻላል ለመቀነስ ይቻላል ማለት ነው እና የሚመጣውን ይህን አደጋ መከላከል የሚቻልበት ሁኔታ በተለይ ስፖርት በጣም ጠቃሚ ነው። የሰውነት ክብደትን መቀነስ በተለይ እድሜያቸው ከ50 ዓመት በላይ የሆኑ ሰዎች በዚህ ላይ ከፍተኛ ጥንቃቄ ሊያደርጉ ይገባል ማለት ነው እና እንግዲህ ይህንን ካወቅን ያው እንደተናገርኩት የልብ ሴሎች ያው ይህንን ካልተደረገና በዛን ሰዓት ላይ በ5 ደቂቃ ውስጥ ሰውየው ይህንን አሁን የምንለውን ነገሮች ካላደረገ የልብ ሴሎች ይሞታሉ። ደግሞ የልብ ሴል መሞት ማለት የልብ ሴሎች መተካት አይቻልም። ልክ ሪጀነሬት ማድረግ አይችሉም። ልክ እንደ አይምሮ ሴል ማለት ነው። የልብም ሴሎች አንድ ጊዜ ከሞቱ ሞቱ ነው እና ለምሳሌ የአይምሮ ሴሎች ብዙ ጊዜ ሰዎች አልዛይመር የሚባል ወይ ነው የመርሳት ምናምን የሚፈጠረው እነዛ ሴሎች እየሞቱ በጣም ዝቅተኛ የሆኑ ሴሎች በአይምሮች ሲኖሩ፣ ልክ እንደዛውም የልብ ሴል ከሞተ እንደ በፊቱ ልክ ጤነኛ እንደነበርከው ልትሆን አትችልም ማለት ነው። የተወሰኑ ሞተዋል ማለት ነው። ባሉት ነው በቀሩት ሴቭ በተደረጉት ነው ህይወት የሚቀጥለው ማለት ነው እና ስለዚህ ነው በጣም ቶሎ ብሎ መድረስና ይህንን የነፍስ አድን ስራ ማድረግ የሚያስፈልገው ማለት ነው እና እንግዲህ ከዚህ በላይ እንደጠቀስኩት ማለት ነው እነዚህ ከዛ በኋላ እነዛ ሴሎች ከሞቱ በኋላ ምንድነው የሚሆነው? ካርዲዮክ ቲሹ በዛ በሴሎቹ ፋንታ ይተካሉ ማለት ነው። በዛ በመንገዱ ላይ የደም በሚተላለፍበት መንገድ ላይ ማለት ነው። እነዛ ቲሾች ደግሞ ካርዲያክ ፋንክሽን የላቸው ማለት ነው። ልክ እነዛ ሴሎች የሚሰሩትን አይነት ስራ ሊሰሩ አይችሉም። ስለዚህ ያ ዳሜጁ የፈጠረው ዳሜጅ ማለት ነው
ያንን ሰው እንደ በፊቱ አክቲቭ ሊያደርገው ይችላል ቢድን እንኳን ማለት ነው። እና በብዙ ችግር ውስጥ ነው የሚያልፈው ማለት ነው ከዛ በኋላ ህይወቱ። ስለዚህ እንግዲህ እንዳልኩት በእነዚህ በጥቂት ሰዓቶች ውስጥ በጥቂት ደቂቃዎች ውስጥ ድንገተኛ ካልመጣ የድንገተኛ ዶክተሮች መጥተው ያንን ሰው የሚያስፈልገውን እርዳታ ካላደረጉለትና ሰውየው እንቅስቃሴ ካላደረገ ሴሎች በሞቱ ቁጥር ብዙ ሴሎች በሞቱ ቁጥር እንደዛው ደግሞ የሰውየው አክቲቪቲም ሆነ የሰውየው የመኖር እድሉ በዛው መልኩ ይቀንሳል ማለት ነው። ስለዚህ በዛች በ5 ደቂቃ ውስጥ የተለያዩ ቴክኒኮችን መጠቀም አለበት ማለት ነው። ምንድናቸው እነዛ ቴክኒኮች ብለን በምናይበት ሰዓት በመጀመሪያ ማወቅ ያለብን እንግዲህ የስትሮክ ሲምፕተሙ ምንድን ነው የሚለው ነው። በተለያዩ እድሜያቸው በተለይ ከ60 ዓመት በላይ በሆኑ ሰዎች ላይ የሚታየው በወጣቶችም ላይ አንዳንድ ጊዜ ሊታይ ይችላል እና ግን በአብዛኛው ይሄ የልብ ድካም ወይም ደግሞ የህርት መቆም የህርት አታክ ከመጀመር በፊት የሚታየው አንዳንድ ምልክቶች ምንድን ናቸው? መጀመሪያ ላይ የሚሰማው የደረት ላይ ህመም ነው፣ በግራ በኩል ማለት ነው። በግራ በኩል የደረት ላይ ህመም ይሰማናል ማለት ነው። ከዛ ደግሞ ደረት ላይ የመጣበቅ ስሜት፣ ደረት እንደተጣበቀ አድርጎ ይሰማል ማለት ነው። እንደዚሁም ያልተቋረጠ ደረት አካባቢ የማቃጠል ስሜት፣ ደረት አካባቢ ብቻ ሳይሆን በአንገት ላይ በአገጭ አካባቢ እና በግራ ክንዳችን ከላይ እስከታች ማለት ነው። ይህ የማቃጠል ስሜት የማመም ስሜት ይሰማናል ማለት ነው። በመንጋጋ አካባቢም እንደዛው። ሌላው ደግሞ በጣም አንደኛው ትልቁ ምልክት ምንም ሳንሮጥ ገና ምንም ቤት ውስጥ ተቀምጠን በፊት ለፊት በግንባራችን በኩል ላብ፣ የማላብ ስሜት፣ አይናችን የመፍዘዝ በትክክል ያለማየት፣ የመድከም አይነት፣ ሰውነትን ያለመቆጣጠር፣ እነዚህ ሁሉ ምልክቶች ናቸው ማለት ነው። እና በሴቶች ላይ ደግሞ በአብዛኛው እነዚህ ሁሉ ተከስተው በሆድ አካባቢ በተለይ ደግሞ በሆድ በላይ አካባቢ የማመም ስሜት ይሰማቸዋል ማለት ነው። በነገራችን ላይ ሴቶች የ37 ደቂቃ ተጨማሪ እድል አላቸው ከወንዶች ይልቅ ማለት ነው፣ የህርት አታክ በሚመጣባቸው ሰዓት። ስለዚህ ይህንን ቴክኒክ በመጠቀም ብዙ አደጋ ከመድረሱ በፊት ድንገተኛን በመጥራት የተሻለ እድል ይኖራቸዋል ማለት ነው። የ37 ደቂቃ ተጨማሪ እድል አላቸው ማለት ነው ከወንዶቹ ይልቅ ማለት ነው። ወንዶቹ ላይ ቶሎ ነው አደጋው የሚጨምረው ማለት ነው። ጊዜ አይሰጥም በወንዶች ላይ ማለት ነው። እና እንግዲህ ይህ ስሜት ሲሰማን ምንድነው ማድረግ ያለብን? ይህ ስሜት ሲሰማችሁ ይህ እነዚህ አይነት ምልክቶች አሁን የተናገርኩት ማለት ነው፣ የግራ ክንድ መሸማቀቅ፣ ማመም፣ ማቃጠል፣ ደረት ላይ የማመም ስሜት ማቃጠል፣ ከኋላም ሆነ ከፊት ለፊት በኩል በሁለቱም ሳይድ ማለት ነው፣ የመድከም፣ የግንባር ላይ የማላብ ስሜት፣ የአይንህ ብዥታ ውስጥ መግባት፣ በደንብ ያለማየት ስሜት፣ እንደዚህ አይነት ምልክቶች እነዚህ ሁሉ ሲደመሩ ያ የልብ ስትሮክ ወይም ደግሞ የህርት አታክ ሊመጣብኛል ብለህ በመገመት ቶሎ ብለህ ወንድሜን እህቴን መጥራት አይደለም መጀመሪያ ላይ ማድረግ ያለበት። በተቻለ መጠን ካለህ የሞባይል ፎን ላይ ቶሎ ብለህ ድንገተኛ አደጋ ነው መደወል ያለብህ ከቤተሰብ በፊት ማለት ነው። ቶሎ በቅድሚያ እንዲደርሱልህ እንደዚህ አይነት የህርት ልቤ እየተጎዳ ስለሆነ ድረሱልኝ ብለህ ቶሎ መናገር መቻል አለብህ ማለት ነው። እና እንግዲህ አሁን ለምሳሌ በአሜሪካ 911 ነው፣ በጀርመን 112 ወይም 112 ነው። በኢትዮጵያም እንደዚሁ የራሱ የሆነ የድንገተኛ አደጋ ጥሪ አለ። እነዛን በመጥራት ነፍስን ለማዳን ወይም ደግሞ የሚመጣውን ችግር ዝቅተኛ ለማድረግ ይቻላል ማለት ነው። እንግዲህ ድንገተኛው እስከሚመጣ ድረስ የሚደረጉ ቴክኒኮች ምንድን ናቸው ብለን ስንጠይቅ ምን ማድረግ አለበት አንድ ሰው? እነዛ የድንገተኛው እንግዲህ ድንገተኛ ዶክተሮች፣ የድንገተኛ አደጋ ዶክተሮች ከተደወለላቸው በኋላ
በአብዛኛው እዚህ በሰለጠነው ሀገር ውስጥ እስከ 10 ደቂቃ ውስጥ ይደርሳሉ። እንግዲህ በኢትዮጵያ ውስጥ አላውቅም፣ ምናልባት ረዘም ሊል ይችላል፣ ከ15 እስከ 20 ደቂቃ ሊፈጅ ይችላል። በኤኒ ሚንስ ግን ሰዎቹ እስከሚመጡ ድረስ ዶክተሮቹ እስከሚመጡ ድረስ አንድ ሰው ምን ማድረግ አለበት? መጀመሪያ ማድረግ ያለብን ከጉሮሮ ላይ ሳይሆን ከልብ ከሳምባችን ውስጥ ስበን ማለት ነው። አየር ስበን ከሳምባችን ውስጥ ብለን በየ3 ሰከንዱ ለ5 ደቂቃ ያክል በየ3 ሰከንዱ ያለማቋረጥ ሳል መሳል ማለት ነው። ሳል መሳል በደንብ ስበን ማለት ነው። የደረቅ ሳል ያ እንዲሆን ማድረግ ማለት ነው። ሳልም ሳይኖርብን ራሳችን የፈጠርነው ሳል ማለት ነው። ራሳችን በፈጠርነው ሳል ብለን በማለት ሁል ጊዜ እንቅስቃሴ ያዛ አካባቢ ሳምባችንና ልባችን አካባቢ እንቅስቃሴ እንዲኖር ይረዳናል ማለት ነው። የሚረዳው ምንድን ነው? የልብ ሴሎች እንዲንቀሳቀሱ ይረዳል። በደረት ላይ ግፊት እንዲጨምር ይረዳል። ያንን በምንስልበት ሰዓት በደረት ላይ ግፊት እንዲጨምር ይረሳል እና ልብ እንዳይቆም ይረዳናል ማለት ነው። ይህ እንግዲህ ይህ እርዳታ እስከሚደርስ ድረስ በየ3 ሰከንዱ ባለማቋረጥ የሚቀጥል መሆን አለበት ማለት ነው። ሰዎቹ እስከሚመጡ ድረስ በዛ አይነት ሳል በመሳል ማለት ነው። አርቲፊሻል ሳል ማለት እንችላለን፣ በራሳችን የፈጠርነው ሳል። ያ ማለት እንግዲህ የልባችን ትርታ እንዳይቆም ይረዳል ማለት ነው። እንቅስቃሴው እንዲኖረው ማለት ነው። እና ይሄ እንደዚህ አይነት ነገር ሌሎችም ይሄ እንኳን የልብ መቆም ምናምን ህርት አታኩ ባይደርስብንም እንደዚህ አይነት ያለባቸው ሰው በሳምንት 1 ጊዜ ይህንን ፕራክቲስ ማድረግ አለብን ማለት ነው። ይህንን ፕራክቲስ እያደረግን በመሳል ልባችን አካባቢ አክቲቭ እንዲሆን ይረዳናል ማለት። ይህን እንግዲህ ዶክተሮች በብዛት አይነግሩንም ይህንን እና ግን በሳይንቲስቶች የተረጋገጠ ነው። በነገራችን ላይ ኢትዮማን ሳይሆን ይሄ በሳይንቲስቶች የተረጋገጠ ስለሆነ ለምትወዱት ለአባቶቻችሁ፣ ወጣቶችም ካላችሁ ይህን የምታዳምጡ ለእናቶቻችሁ ይህን ምክር መምከር አለባችሁ። እንዲህ አይነት ችግር ቶሎ በሚገጥማቸው ሰዓት በተለይ ብቻቸውን ከሆኑ እርዳታ እስከሚደርስላቸው ድረስ ይህንን ሳል ከሳምባቸው የሚወጣን ሳል በመሳል እና ለ5 ደቂቃ ወይም ደግሞ ሰዎች እስከሚደርሱ ድረስ ያንን በማድረግ እንትንን ማድረግ ይችላሉ ማለት ነው። ራሳቸውን ከአደጋ ከፍተኛ አደጋ ከመድረሱ በፊት ራሳቸውን ማስጠበቅ ይችላሉ ማለት ነው። ወይም ደግሞ ፌንት ከመሆናቸው በፊት ሰዎቹ እየደረሱ ኢቭን ማነጋገር የሚችሉበት ሁኔታ ሁሉ ሊፈጠር ይችላል። ይህን ብቻ በማድረጋቸው ማለት ነው። ቀላል ነገር ስላልሆነ ይህንን ለምትወዱት ለቤተሰቦቻችሁ፣ ለእናቶቻችሁ ይህን ምክር መምከር አለባችሁ ማለት ነው። ለራሳችሁም እዚሁም ላላችሁ የትኛው ማለት ለምትገኙ ይሄ በጣም ጠቃሚ ነው። እንግዲህ ልብ በደቂቃ 70 ጊዜ ነው ይመታው። በደቂቃ የኖርማል ልብ በደቂቃ 70 ጊዜ ይመታል። ከ70 በላይ አንዳንድ ጊዜ ይመታል እና ይህ ደግሞ በአንድ ቀን ውስጥ አንድ ልብ 100,000 ጊዜ ነው የሚመታው። 100,000 ጊዜ ማለት እኛ ይህንን አናስበውም። ምን ያክል ስራ እንደሚሰራ ተመልከቱ። እድሜ ልካችንን በቀን 100,000 ጊዜ እየመታ ነው እኛ እንድንቀሳቀስ ህይወት እንድንዘራ የሚያደርገን ማለት ነው። እና ልብ ወሳኝ እንደሆነ በዚህ ማወቅ እንችላለን ማለት ነው። ሁለተኛው ደግሞ ፕሪኮርዲያል ታምብ ይባላል። ፕሪኮርዲያል ታምብን መጠቀም ማለት ምን ማለት ነው? በሁለቱ የደረት መጋጠሚያችን ላይ ማለት ነው በፊት ለፊት በሚገኘው በሁለት የደረት መጋጠሚያችን ላይ ሴንተር ኦፍ ዘ ቸስት ማለት ነው። ሴንተር ኦፍ ዘ ቸስት እዛ አካባቢ ላይ በመጫን እንቅስቃሴ እንዲኖር ማድረግ ልባችን እንዳይቆም ማድረግ እንችላለን ማለት ነው። በአውራ ጣታችን ያንን አካባቢ ሴንቶራን ማወቅ አለብን። የት ጋ ነች ሴንተር ኦፍ ዘ ቸስት የሚለውን ዶክተራችሁ ጋር ሄዳችሁ ሴንተር ኦፍ ዘ ቸስት የት ጋ ነው እንደዚህ አይነት ችግር ሊገጥመኝ ቢችል ጥንቃቄ ማድረግ ያለብኝ እና ዶክተር የት ጋ ነው ሴንተር ኦፍ ዘ ቸስት ብላችሁ ራሳችሁ እንግዲህ እንደነገርኳችሁ በደረታችን መካከል ላይ የምትገኝ በሁለቱ የደረታችን መጋጠሚያ ላይ እና ሴንተር ኦፍ ዘ ቸስት አለች። እዛ አካባቢ ላይ በታምብ በአውራ ጣታችን የተጫንን እንቅስቃሴ እንዲኖር ማድረግ ማለት ነው።
ይህ በጣም ይህ ቦታ በጣም ክሪቲካል ነው። ምክንያቱም የኤሌክትሪክ ሲስተም የልባችን ማለት ነው። ልባችን የኤሌክትሪክ ሲስተም አለው ማለት ነው። በኤሌክትሪክ ሲስተም ነው የሚንቀሳቀሰው እና የዚህ የኤሌክትሪክ ሲስተም የሚንቀሳቀስበት ቦታ ስለሆነ ከ5 እስከ 6 ጊዜ መጫን በተለይ ግን የአጥንት ችግር ያለባቸው ሰዎች ጥንቃቄ ማድረግ አለባቸው። ኦስቲዮፖሮሲስ የሚባል ማለት የአጥንት የመሰበር ምናምን ቶሎ በቀላሉ የሚሰበር አንዳንድ ሰዎች አጥንት መሰበር ያለባቸው ሰዎች በዚህ ላይ ጥንቃቄ ማድረግ እንዳለባቸው በዚህ አጋጣሚ መግለጽ እወዳለሁ። እንግዲህ እድሜያቸው ከ60 ዓመት በላይ የሆኑ አረጋውያን ጥንቃቄ ማድረግ ያለባቸው ሌላው ማለት ነው ሁል ጊዜ ይሄ ሀርት አታክ ወይም ደግሞ የልብ መቆም ከመምጣቱ በፊት ያ ነገር እንዳይመጣ ቅድመ ዝግጅታቸው ምንድን ነው ማድረግ ያለባቸው ስንል ሁል ጊዜ ጠዋት ሲነሱ 1 ብርጭቆ ግማሽ ሊትር ውሃ መጠጣት አለባቸው። ሁል ጊዜ በጣም ይጠቅማል እና ከመተኛታቸው ከ2 ሰዓት በፊት እንደዚሁ ግማሽ ሊትር ውሃ መጠጣት። ይሄ ለምን ይረዳል? ዲሃይድሬሽን እንዳይኖር። ዲሃይድሬሽን ከሌለ ደግሞ ይሄ የልብ አታክ ወይም ደግሞ የልብ መቆምን ነገር እንዳይመጣ ይረዳናል ማለት ነው። ስለዚህ ሁል ጊዜ በተለይ ለአረጋውያን ጠዋት ሲነሱ ግማሽ ሊትር ውሃ፣ ሊተኙ ሲሉ ከ2 ሰዓት በፊት ግማሽ ሊትር ውሃ መጠጣት በጣም ጠቃሚ ያለ ዲሃይድሬሽንን እንትን ለማለት ማለት ነው ለመቆጣጠር። ስለዚህ ይህንን ለቤተሰቦቻችሁ ለአረጋውያን፣ ለአባቶች፣ ለእናቶች ወይም እንዲህ አይነት ችግር ላለባቸው ሰዎች ሁሉ ማስተማር በጣም ያስፈልጋል ማለት ነው። ሌላው እንግዲህ ወደ ምግብ ስንመጣ ምንድን ነው ምን አይነት ምግቦችን መመገብ ይህ ቅድመ ጥንቃቄ ለማድረግ ይህ ነገር እንዳይከሰትብን ወይም ደግሞ የልብ መቆም እንዳይከሰትብን ቅድመ በምግብ ላይ ምን አይነቶችን ምግብ መመገብ አለብን ካለን ፌቲ ፊሽ፣ ዋይልድ ሳልመን፣ ሳርዲንስ፣ ቱና እነዚህ ቱናዎች በጣም ጥቅም አላቸው። በተለይ ስትሮክ እንዳይዘን የልብ መቆም ስትሮክ እንዳይመጣብን 36% ካን ዩ ኢማጂን 36% ጥቅም አላቸው። ከ36% የማዳን እድል አላቸው። ስለዚህ ሌላ ነገር ፋት ያለውን ስጋ ምናምን ከመብላት እንደዚህ የአሳ ነገሮችን ሁል ጊዜም በተለይ እንዲህ አይነት ችግር ይመጣል ብለው ያሰቡ ሰዎች እድሜያቸው ከፍ ያሉ ሰዎች ይህንን አይነቱን ምግብ መጠቀም አላቸው። ፌቲ ፊሽ፣ ዋይልድ ሳልመን፣ ሳርዲን፣ ቱና እነዚህ መብላት እንትን ማለት ከዚህ አይነት አደጋ ቀድመን መከላከል እንችላለን ማለት ነው። ስለዚህ ፕሊስ በእንደዚህ አይነት ሁኔታዎች ቤተሰቦቻችሁን መርዳት፣ የምትወዷቸውን አዛውንቶችን፣ አረጋውያንን ይህንን ሀሳብ መስጠት በጣም ያስፈልጋል ማለት ነው። ከፍሩቶች ደግሞ እንደ ባናና ምናምን ሳይሆን በጣም ጠቃሚው ልክ እንደዚሁ አንቲ ኢንፍላማቶሪ ያላቸው እነማን ናቸው ስንል ሬድ ፍሩት፣ ብሉቤሪስ፣ ስትራውበሪስ ያው እንደ እንጆሮ አይነት ነገር ብሉቤሪስ በአማርኛ ምን እንደሆነ አላውቅም። ሬድ ፍሩቶች እነዚህ በጣም ይከላከላሉ ኢንፍላማቶሪን እንዳይከሰት ማለት ነው። አንቲ ኢንፍላማቶሪ ስላላቸው ማለት ነው። እነዚህ ስትሮክን ይቀንሳሉ ማለት ነው። ቪታሚን ኢ በጣም ጠቅማለሁ። እንደዚሁ የልብ በሽታ እንዳይመጣብን ወይም ደግሞ የልብ መቆም እንዳይመጣብን። ኦሊቭን ኦይል ሁልጊዜ ኦሊቭን ኦይል ከማንም በላይ በተለይ እንዲህ አይነት ችግር ሊከሰትብን ይችላል ብላችሁ ጥርጣሬ ያለባችሁ ሰዎች ሁልጊዜ ኦሊቭን ኦይል ተጠቀሙ፣ ሌላ አይነት ኦይል ከመጠቀም። ይህም በጣም ፕሮቴክት ያደርጋል ማለት ነው። ይህም ለምንድነው በተለይ እነዚህ ቪታሚን ኤዎች ምንድነው ፕሮቴክት የሚያደርጉት? ሄርት ሴልስ ሜምብራንስ ፍሮም ኦክሲዴሽን ዳሜጅ እንዳይፈጠር ይረዳሉ ማለት ነው። እና እንግዲህ ስለ ልብ ይህንን ካልን ሌላው ደግሞ በጣም ብዙ ሰዎች ዶክተሮች የማይነግራችሁ ግን በጣም ይህ ነገር የልብ ህመም እንዳይከሰትና ሌሎችን በሽታዎች እንዳይከሰቱብን የሚረዳን ትልቁ ነገር ምንድን ነው?
በግራ በኩል ሁል ጊዜ ስትተኙ በግራ በኩል መተኛት ማለት ነው። ለምንድነው በግራ በኩል መተኛት ጥቅም ያለው ካለን አንደኛ ልባችን ያለው በግራ በኩል ነው። በግራ በኩል ሁል ጊዜ እንግዲህ በምንተኛበት እንግዲህ ሁል ጊዜ ማታ በምንተኛበት ሰዓት የልብ ስራችን፣ ሴሎቻችን፣ ሆርሞኖቻችን ሁሉ ልክ እንደ ቀን አክቲቭ አይደሉም፣ ይቀንሳሉ። ዘገምተኛ ሆኖ ነው የሚያሳልፉት ማለት ነው። ዝቅ ይላሉ ማለት ነው። እና በዛን ሰዓት ላይ ልብ ትክክለኛውን ቦታ ይቀመጣል፣ ጫና አይበዛበትም ማለት ነው። ሁል ጊዜ በግራ በኩል ከተኛን ማለት ነው። የደም ዝውውራችን ያለምንም ችግር እኛ ተኝተን ያለምንም ችግር የደም ዝውውራችን በስርዓቱ እንዲጓዝ ይረዳናል። ሌላው ደግሞ የፓንክሪያስ ማለት በዚህ ትልቁ አንጀታችን ዳይጀስት እንዲያደርግ ያለምንም ችግር እሱም በቦታው ስለሚቀመጡ ሁሉም በቦታው ስለሚቀመጡ ጫና፣ ክብደት ስለማይበዛባቸው በሰላም ተኝተን በሰላም የመነሳት እድላችን ከፍተኛ ነው ማለት ነው። ሁል ጊዜ በግራ በኩል መተኛት ካለብን፣ በተለይ በቀኝ በኩል መተኛት የለመዳችሁ ሰዎች ሁል ጊዜ ከኋላቸው ትራስ በማድረግ ወደ ቀኝ በዞራችሁ እንዳተኙ ያንን መከላከል ትችላላችሁ ማለት ነው። በጉልበታችሁ ላይ እና በወገባችሁ አካባቢ ትራስ በማድረግ ወደ ቀኝ እንዳትተኙ፣ ሁል ጊዜ በግራ በኩል እንድትተኙ ይረዳል ማለት ነው። ስለዚህ ይህንን በማድረግ ህይወታችንን ወይም ደግሞ የመጣውን ችግር መቋቋም ወይም መከላከል እንችላለን ማለት ነው። እና እንግዲህ ለዛሬ ይህንን ያዘጋጀሁት ስላዳመጣችሁኝ አመሰግናለሁ። በተለይ አዛውንቶች በጣም አሰልቺ ወይም ደግሞ አድካሚ የሆነ ስፖርት ሳይሆን መጠነኛ በሆነ ራስን ለማነቃነቅ የሚረዳ አንገታችን አካባቢ፣ ሰውነታችን አካባቢ መነቃነቅ ስላለብን ያንን ሁል ጊዜ ለተወሰነ ለ7 ለ8 ደቂቃ ቢያክል ቢሆን እንቅስቃሴ ማድረግ በጣም አስፈላጊ ነው። በተለይ ለአዛውንቶች የሚመከረው ታይቺ የሚባል የስፖርት አይነት አለ። ፕሊስ ገብታችሁ ለቤተሰቦቻችሁ አሳዩ። ታይቺ ብዙ ሩጫ ሳያስፈልግ በመቀመጫ ላይ ቁጭ ብላችሁ የምትሰሩት ስፖርት ነው ማለት ነው። ይህም ለአዛውንቶች በጣም ጥቅም አለው እና ይህን በማለት እንግዲህ ለዛሬ ያለኝን ፕሮግራም በዚሁ አጠቃልላለሁ። ከወደዳችሁት ላይክ፣ ሰብስክራይብ አድርጉ። ለወዳጅ ለወገኖቻችሁም አስተላልፍላለሁ። አመሰግናለሁ። ደህና ሁኑ።